ሰላም ቅዱሳኖች እንደምን አላችሁ? ሁሉ ሰላም እግዚአብሔር ይመስገን። ዛሬ እግዚአብሔር ያስተምረናል። ይህንን ቪዲዮ በጌታ ፍቅር እንዳታሳልፉት ላሳስባችሁ እወዳለሁ። እግዚአብሔር ሲናገረን ጆሮቻችን ብንከፍት፣ ልባችን ከፍተን ለእግዚአብሔር ብንሰጥ፣ ልባችን ለእግዚአብሔር ብናዘጋጅ በእውነት እንደሚናገረን በእርግጠኝነት ተስፋ አድርጋለሁ። ይህን ተስፋ የምታደርጉ ሰዎች ይህን ቃል እንዳታሳልፉት በጌታ ፍቅር ላሳስባችሁ እወዳለሁ። ኢየሱስ ጌታ ነው። የአምላካችን የወደደን የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ተናግሮኝ ነበረ። እግዚአብሔር ነግሮኝ ነበር። እግዚአብሔር የተስፋ ቃል ገብቶልኝ ነበር። ነገር ግን ዘገየ። በቃ ረስቶኛል። ለካ የተናገረኝ እግዚአብሔር አይደለም። በነብዩ የተናገረኝ እግዚአብሔር አይደለም። በእልም ያሳየኝ እግዚአብሔር አይደለም። በራእይ ያሳየኝ እግዚአብሔር አይደለም። በነብይቱ የተናገረኝ እግዚአብሔር አይደለም ብላችሁ ተስፋ በመቁረጥ ውስጥ ያላችሁ፣ ወደ ሌላ አማራጭ ልትሄዱ ያሰባችሁ ሰዎች፣ ወደ ሌላ አማራጭ ልትሄድ ያሰብሽ ሴት፣ ወደ ሌላ ልትሄድ ያማረጥክ ወንድ ካለ፣ ምርጫዬ ብለ ወደ ሌላ ልትሄድ ያሰብክ ወንድም ካለ፣ እህት ካላችሁ ዛሬ መልእክት አለኝ። ኢየሱስ ጌታ ነው። ለአብርሃም እግዚአብሔር ተናግሮት ነበር። የተስፋ ቃል ገብቶለት ነበር። እግዚአብሔር ቃሉ ይውላችሁ የተናገረውን ቃል ሰማይና ምድር ቢያልፍ ይቀላል እንጂ የእግዚአብሔር ቃል አያልፈም ወገኖቼ። በእውነት ነው የምላችሁ። እግዚአብሔር ከተናገረ በኋላ ተናገረ ነው። በቃ ያደርገዋል፣ ይፈጽመዋል። ያደርገው ሊፈጽመው ምን ያደርጋል? ይተጋል። ኢየሱስ ጌታ ነው። አብርሃም ተናግሮት ነበር። የተስፋ ቃል ነበረው። ኢየሱስ ጌታ ነው። እግዚአብሔር አምላክ ወንድ ልጅ ከራሱ ጉልበት እንደሚሰጠው እግዚአብሔር ተናግሮት ነበር። ነገር ግን ዘገያል፣ ነገር ግን ቆያል። በተለይ እህቶች ተስፋ እንቆርጣለን ፈጥነን ማለት ነው። ጥሩ ነገር በውስጣችን እንዳለ፣ ጥሩ ፍቅር፣ የክርስቶስ ፍቅር በውስጣችን እንዳለ እናውቃለን። የእንባ ሰዎች ነን፣ የጸሎት ሰዎች ነን፣ የምልጃ ሰዎች ነን፣ ስለሌላው አልፈን የምንጸልይ ሰዎች ነን። ነገር ግን ለእግዚአብሔር ቅርብ ሆነን ሳለን ግን እንቸኩላለን። እህቶች አትቸኩሉ። እግዚአብሔር የተናገረውን ያደርጋል። እንዳትቸኩሉ። እግዚአብሔር አይታመን። በእውነት እላችኋለሁ እግዚአብሔር የተናገረሽን ይፈጽምልሻል። በእውነት እልሻለሁ እግዚአብሔር የተናገረሽን ይፈጽምልሻል። ወንድሜ ቁም። በእውነት እልሃለሁ እግዚአብሔር የተናገረህ ነገር ይፈጽምልሃል። ኢየሱስ ጌታ ነው። ቢከብድህም ቢያቅትህም አልችለውም፣ ይሄ ነገር ከአቅሜ በላይ ነው ብለህ እንኳን ቢሆን ለእግዚአብሔር ቀላል ነው። ኢየሱስ ጌታ ለጌታ ቀላል ነው። የዘገየው ለበጎ ሆኖ ታገኙታላችሁ። የቆየው ለበጎ ሆኖ ታገኙታላችሁ። የዘገየው ለመልካም ለበጎ፣ ለካ ብዙዎችን ከጨለማ ወደሚደነቀው ብርሃን ጌታ ሊያወጣ ነው። ከድቅድቁ ጨለማ ሊያወጣ ነው። ብዙ ወላዶች መውለድ ያቃታቸው መሃኖች ሊወልዱ ነው። ብዙ ሰዎች ተስፋ ቆርጦ ልሞት ነው ብሎ በዶክተሮች መረጃ ሰምተው ተስፋ ቆርጦ ሞት በላቸው ላይ ያንጃበበ፣ አትሞቺም በህይወት ትኖሪያለሽ ካለሽ፣ አትሞትም በህይወት ትኖራለህ ካለ እግዚአብሔር ሊያስደንቅ ይመጣል። በሞተው ነገርክ ላይ ይመጣል። በሸተተው ነገርክ ላይ ይመጣል። በቀበርሽው ነገርሽ ላይ ይመጣል። በሸተተው ነገርሽ ላይ ይመጣል። እግዚአብሔር ተናግሮሻል፣ ይመጣል። ኢየሱስ ጌታ ነው። አብርሃምና ሳራ ተስፋ ቆረጡ። በተለይ ሳራ ተስፋ ቆረጠች። ወደ አጋር ግባ ብላ ጋበዘችው። የጋበዘችው ግብዣ ልክ ነበረች? እውነት ነው እግዚአብሔር አይመጣም ነበር? እውነት ነው የተናገረውን እግዚአብሔር አያደርገውም ነበር? እህቶቼ የእግዚአብሔር ከተናገረ ያደርጋል። ማን ይከለክለዋል? እስኪ ምን ያቅተዋል? ለእግዚአብሔር ምን ይሳነዋል? ምን ያቅተዋል ብለን እንሰይምለት። እስኪ በዚህ ቃል የተናገረውን ነገር ምን ይቀራል? ምንድነው እግዚአብሔር ካፉ የወጣውን ነገር የሚቀረው? ካፉ የሚወጣው እኮ ስለት ነው፣ ቢላ ነው። በሁለት በኩል እኮ የተሳለ ሴፍ ነው። ኢየሱስ ጌታ ነው። የተናገረውን የሚሆንለት አምላክ ከኛ ጋር አለ። እናንተ አብሮን አለ። አብሮን እየተንቀሳቀሰ ነው። ስትነሽ እየተነሳ፣ ስትቀመጪ እየተቀመጠ፣ ስትሄጂ እየሄደ፣ ስትተኝ እየተኛ፣ ስትበይ እየበላ፣ ሁሉ ቦታ ላይ ኢየሱስ ካንቺ ጋር አለ። እግዚአብሔር ካንተ ጋር አለ። ጌታ ኢየሱስ ክርስቶስ ካንተ ጋር አለ፣ ካንቺ ጋር አለ። መንፈስ ቅዱስ በእኛ ውስጥ አለ። የተናገረን ቃል በእኛ ውስጥ አለ።
ቃል ኪዳን ይዘን ነው የምንጓዘው። ቃል ኪዳናችንን ስለምን እንጥላለን? አንጻል ወገኖች። ቃል ኪዳናችንን ጥለን ሌላ አማራጭ አንፈልግ። ሌላ አማራጭ ዋጋ ያስከፍለናል። ዋጋ ያስከፍልሻል። ሌላ አማራጭ አትፈልጊ። እግዚአብሔር ተናግሮሻል። ቁጭ በይ ጠብቂ። እግዚአብሔር አይረፍድበትም፣ ይመጣል። ይሄንን ቪዲዮ ሳታሳልፉ ስሙት። መልእክቴ ነው ብለህ ስማው። መልእክቴ ነው ብለሽ ስሚ። እግዚአብሔር አይረፍድበትም፣ ይመጣል። እግዚአብሔር አይዘገይም፣ ይመጣል። ቢዘገይም እንኳን ለበጎ ያደርገዋል፣ ለመልካም ያደርገዋል። ለብዙዎች መማሪያ ትሆኛለሽ። ለብዙዎች የመዳን መንገድ ትሆኛለሽ። የማምለጫ መንገድ ትሆናለሽ። የእረፍት መንገድ ትሆናለሽ። የእርካታ የሳቅ መንገድ ትሆኛለሽ። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ክርስቶስ ነው። እግዚአብሔር ዘገያላችሁ፣ እባካችሁ ግድ የላችሁም፣ ጌታን ጠብቁት። ቢዘገይም ሊሰራ ይመጣል። ቢዘገይም ሊያከናውንልን ይመጣል። ኢየሱስ ጌታ ነው። ክብር ለጌታ ለኢየሱስ ክርስቶስ ነው። ዘገየ አለችና ወደ አጋር እንዲገባ ምን አደረገችው? ጋበዘችው። እግዚአብሔር አልመጣም ወይ? የነሱ እንኳን ስተት አልገደበው። የነሱ እንኳን ያለማመን አልገደበው። የሳራ ያለማመን አልገደበው። የአብርሃም ወደ አጋር መግባት፣ ወንድ ልጅ መውለድ፣ እስማኤልን መውለድ እግዚአብሔር አልገደበው። እግዚአብሔር የሚገድበው ነገር የለም። የሚከለክለው ነገር የለም። በእግዚአብሔር ዘንድ እግዚአብሔር ሲመጣ የሚቆም ነገር የለም። ምንም አይነት ቆሞ እስከዛሬ ድረስ እናንተ ሲከራከር የነበረ ለእግዚአብሔር ስፍራ ይለቃል። እግዚአብሔር ሲመጣ ለእግዚአብሔር ስፍራ ይለቃል። ሁኔታዎች ለእግዚአብሔር ስፍራ ይለቃል። ዶክተሮች አትወልጂም አሉሽ ወይ? ትሞቻለሽ፣ በቃ ተስፋ የለሽም ተብሏል። ትሞታለህ፣ ተስፋ የለህም ተብሏል። የበሽታ ነዶ በላይ ላይ ተወርቷል። እግዚአብሔር ተናግሮ ከሆነ ትድናለህ። ለምን መሰለ? አንተ ብትሄድ የጌታ ልጅ ሆነ ወደ ጌታ ነው የምትሄደው። በቃ ወደ ተሻለ ነው የምትሄደው። አንቺ ብትሄጂ ወደ ተሻለ ነው የምትሄጂው። ነገር ግን የተስፋ ቃል ሳይፈጽም ምንም አትሆኝ። በሞተ ነገርሽ ላይ ተገልጦ ተአምር ያደርጋል። በሞተ ነገርሽ ላይ ተገልጦ እግዚአብሔር ተአምራት ያደርጋል። በእውነት ድንቅ ያደርጋል። ጌታ ወደ አንቺ ይመጣል። ኢየሱስ እንደገና ጠብቂ፣ ወደ አንቺ ይመጣል። አልቋል ነገሩ፣ ሞቷል ነገርሽ፣ ሸቷል ነገርሽ፣ መነጋገሪያ ሆነሻል። ነገርሽ ያከተመ መስሏል፣ የተዘጋ መስሏል። የፈተና ጥግ አይተሻል። በቃ ምንድነው በኔ ላይ እየወረደ ያለ ናዳ ብለሻል። የፈተና ጥግ አይተሃል ወንድም። የምትወዳቸውን ወዳጆች ሳይቀሩ ካንተ ተለይተዋል ወይ? ይለያሉ ብለህ መቼ ማሰብሃቸው የማታቅ ሰዎች ሸርተት ብለውብሃል። ሁኔታ በሙሉ ተበላሽቷል። ኢየሱስ ጌታ ነው። ጌታ ሊመጣ ነው። ጌታ ሊመጣ ሲል ይውላችሁ በዙሪያችሁ ያሉትን ሰዎች ገለል ያደርጋል። ኢየሱስ ጌታ ነው። ዞር በል ይላል ኢየሱስ ጌታ ነው። ሃሌሉያ። አንድ መንግስት ሲያልፍ ይውላችሁ ሁሉም ገለል እንዲል ሃሌሉያ። ለብቻውን ስለሚገባ በቃ በብዙ አጃቦች ሌላውን ገለል እያለ እሱ ለሚመጣበት ዓላማ ለሚመጣበት ጉዳይ ወይ ወደ ስብሰባ ሊገባ ይችላል፣ ወይ ወደ መንግስት ሊያልፍ ነው ተብሎ በብዙ ሰራዊት ታጅቦ ሃሌሉያ፣ በብዙ ሰራዊት ታጅቦ በብዙ ወታደሮች ታጅቦ ሌላውን ተከልክሎ ሌላው መኪና ተከልክሎ ያ የመንግስት መኪና ብቻ ይሄዳል ማለት ነው። ስለዚህ ኢየሱስ ይመጣል። ሃሌሉያ። በዙሪያችሁ ያለውን ገለል ሊያደርግና ይመጣል። ለምን አትበሉ? ለምንድነው ከኔ ሸሸው? ለምንድነው ከኔ ሸሸችው? ለምንድነው ወንድሜ እንደዚህ እኮ ይወደኝ ነበር ለምን ሸሸኝ? እህቴ እንደዚህ በጣም ስለሚዝ ጓጓ ነበር ለምን ሸሸችኝ? አባት፣ እናት፣ እህት፣ ወንድም፣ ልጅ ሁሉ ነገር ሊሸሽ ይችላል። ኢየሱስ ጌታ ነው። ነገር ግን ለብቻችሁ ሊያገኛችሁ ስለፈለገ ነው። አንድ ለአንድ ከኢየሱስ ጋር ልትገናኙ ስለፈለገ ነው። ኢየሱስ ጌታ ነው። በመሸው ሌሊትሽ ላይ ይነጋል። እህቴ ይነጋል። አሜን ብለሽ ተቀበይ። የመሸ ነገር አለ ወንድሜ፣ ሊነጋ ነው። ኢየሱስ ጌታ ነው። ያነጋዋል፣ ይመጣል። አሁን ጠብቀው ይመጣል። ጸጥ ያለ ይመስላል፣ ይመጣል። ሊነጋ ነው። ኢየሱስ ጌታ ነው። በሞተ ነገር ላይ ተአምር ያደርጋል። በሸተተ ነገር ላይ ተአምራት ያደርጋል። በዘጋሽው ነገር ላይ ተአምር ያደርጋል። ኢየሱስ ጌታ ነው። ይመጣል። ሃሌሉያ። ይመጣል። የተገፋሽ ሆይ ጽኚ፣ ቁሚ በቦታሽ ላይ። ኢየሱስ ያግኝሽ። ሃሌሉያ። ኢየሱስ ያግኝሽ። ይመጣል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይሄንን መልእክቴ የምትሰሙ ሁሉ ሼር አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ፣ ወደ ብዙዎች እንዲደርስ አድርጉ። ክብር ለጌታ ለኢየሱስ ክርስቶስ ይሁንለት። ሰብስክራይብ አድርጉ። ወደ ሌሎች ይድረስ። እመኑና ተቀበሉ። ጌታ መልእክቱን ተቀበሉ። ጌታ ኢየሱስ የተባረከ ይሁን። እኔም ማግኘት የምትፈልጉ ስልኬ ቲክቶክ ላይ አለ።
ክብር ለጌታ ለኢየሱስ ክርስቶስ ይሁን። ጸሎት ለምትፈልጉ ጸልያለሁ። ጌታ ይባርካችሁ።